ምን ይሰለችሃል ብትሉኝ ተመሳሳይ ነገር። አንድነት ሳይሆን ልዩነት ነው ታላቁ ኃይል። ልዩ በመሆናችሁ እንዳትፈሩ፣ ይልቁንስ በልዩነታችሁ ጎላ በሉ። የራሳችሁ ብቻ ስለሆነ አንጸባርቁበት። የተለዩ ሰዎች እንጂ ተራ የተለመደ ሐሳብ ያላቸው ሰዎች ዓለምን ሲቀይሩ አላየንም፣ አልሰማንም። የተፈጠራችሁት ካለው ነገር ጋር እንድትገጥሙ ሳይሆን ለየት ብላችሁ እንድትታዩ፣ ከፍ እንድትሉ ነው። የመመሳሰል ጥቅሙ በመንጋ ውስጥ ምንም አትሆኑ። ልዩ ስትሆኑ ውጣ ወረድ ቢኖረውም ኃይለኞች ትሆናላችሁ። ምርጫው የናንተ ነው። አንዳንዶች ሰዎች እንዲቀበሏቸው ሲሉ ብቻ ልዩነታቸውን ሸጠው ተመሳሳይነትን በርካሽ ዋጋ ገዝተው የተሰላቸ ሕይወት ይኖራሉ። እንዳልኳችሁ በልዩነታችሁ ውስጥ ነው ኃይላችሁ። እንዳትደብቁት፣ እንዳትሸሽጉት።